ብሩኬ ሀይሜን ተንበርክኮ እግሯን ስሞ ይቅርታ ጠየቃት። ሙሼ ይቅርታ እንዲጠይቅ አስገደደችው ማለት ነው። በጣም በሚገርም ሁኔታ በመጨረሻም ብሩኬ ምስጢሩን ተናገረ። እኛም ፕራንክ እያደረገናት ነበረ ብሎ እርፍ። በጣም ነው የሚገርመው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰብ እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ጋር ሁሉ ሰላም ነው። እያላችሁበት ሰላማችሁ ብዝት ተረፍ በልኝ። ውድ ቤተሰቦች እንግዲህ የሀይሚና የብሩኬ በጣም አስጨናቂ የሆነ ጸብ እንደቀጠለ ነበረ። ነገር ግን ብሩኬ ከነ ፍፄ ተመካክሮ በድጋሚ ሀይሚን መልሰው ፕራንክ እያደረጓት እንደነበረ ብሩኬ ተናገረ ማለት ነው። እናትየው ሙሼ ይቅርታ ጠይቅ እግሯ ስር ወድቃ ይቅርታ ጠይቅ ብላ ስታስገድደው ሙሼ ላንቺ ብዬ እውነቱን እናገራለሁ ብሎ እንግዲህ እውነታውን አፈረጠው። እስካሁን ሀይሚ ስተለቀቅስ የነበረችበት ምክንያት ፕራንክ ሆኖ አረፈ እላችኋለሁ። ቤተሰብ በጣም ነው የገረመኝ። ለማንኛውም በመታረቃቸው ደስ ብሎኛል። ጸባቸው በጣም እየከረረ ነበረ። ሀይሚም ተስፋ ቆርጣ ወደ አዲስ አበባ እመለሳለሁ እሱም ብዬ ነው የመጣሁት ብላ ወደ አዲስ አበባ ልትመለስ በመጨረሻው ጊዜ ነው እንግዲህ ብሩኬ እውነታውን እየተናገረው ማለት ነው። በጣም የሚገርም ነው። እሷ ፕራንክ አድርገው በእሷ ፕራንክ ተናዶ ድጋሚ መልሶ እሱ ፕራንክ እያደረጋት ነበረ እና ይሄንን ምስጢር ደግሞ የተናገረው በሙሼ ምክንያት እንጂ አልናገርም ላንቺ ብዬ ነው አንቺ ስላስገደሽኝ እንጂ በፍጹም አልናገርም ነበረ። ይህንን ያደረግኩት አንቺ ፕራንክ ስላደረግሽኝ ላንቺ እንድትቀጭ ብዬ ነው ብሎ ብሩክ ተናግሯል ማለት ነው። ሀይሚ ደግሞ በጣም ተናዳ ጥላው ልትሄድ ነበረ። ነገር ግን በቃ ተይተይ ብሎ አስቀመጧት። ወጣም ወረደም በጣም ደስ በሚል ሁኔታ እኔ ደስ ብሎኛል ስለታረቁ ማለት ነው። ያው እንግዲህ ታርቀዋል። ብሩኬም እግሯን ጎንበስ ብሎ ስሞ ይቅርታ ጠይቋል ማለት ነው። ሙሼ እንደው እድሜ 1000 ዓመት ኑሪ። 1000 ዓመት ሰው አይኖርም፣ ግን ከተቻለ 1000 ዓመት ኑሪ ማለት ነው። እናቶች እንደዚህ ሲያስታርቁ ልጆቻቸውን በጣም ደስ ይላል ማለት ነው። እንግዲህ ሙሼ ባትለምነውና ይቅርታ ጠይቅ ባትለው ብሩኬ ነገሩን ያከራው ነበር። ሀይሚው ወደ አዲስ አበባ ትመለስ ነበር። ገና ሌላ ችግር ውስጥ ይገቡ ነበር ማለት ነው ድጋሚ እና ያ ሁሉ እንዲሆን ሙሼ አልፈቀደችም። እንግዲህ አስገድዳ ይቅርታ እንድጠይቅ በማድረጓ ምስጢሩን አፍርጦታል ማለት ነው። ይህ ሁላ ውዝግብ፣ ይህ ሁላ ለቅሶ እንግዲህ የፕራንክ ያመጣው መዘዝ ነበረ። መልሶ ደግሞ ፕራንክ ሆነ ማለት ነው። እኔ በጣም ነው የገረመኝ እውነት ለመናገር ፕራንክ እያደረግነሽ ነበረ ሲል፣ በዛ ላይ ደግሞ የሚገርመው ነገር ፍፄ ራሱ አለበት። በነገራችን ላይ እኔ ፍፄ እንዴት እንደዚህ ሊል ቻለ፣ እንዴት በመካከላችን ብዙ ነገር አለ ሊል ቻለ ብዬ እኔ ጥያቄ ሆኖብኝ ነበረ። እና አሁን በቃ ጥያቄው ለምን እንደሆነ ገባኝ ማለት። ምክንያቱም እንዴት ለእሷ ክፉ ያስባል፣ እንዴት እሷ እንድትጎዳ እነሱ እንዲጣሉ እንዴት ያስባል ብዬ ነበረ። ያው ፕራንክ መሆኑን ሳውቅ በቃ ተረዳሁኝ ማለት ነው። በጣም የሚገርም ነው። በቃ ብሩኬ የማይቻል ነው እውነት ለመናገር። ሀይሚም በጣም አስደንጋጭ ነገር አድርጋ ነበረ። በጣም ያ ፕራንክ የሀይሚ ፕራንክ በነገራችን ላይ የማይደገፍ ነው እውነት ለመናገር። ግን እሱም ደግሞ በበለጠ እጥፍ አስከፍሏታል ብዬ ነው የማስበው። ለማንኛውም እንግዲህ ሀይሚና ብሩኬ በጣም ብዙዎች ተጨንቃችሁ ነበረ ስለታረቁ፣ እንኳን ደስ አላችሁ። እንግዲህ ድጋሚ ካልተጣሉ ማለት ነው። ለማንኛውም የሰው ልጅ ሲኖር መጣላት መታረቅ ያለ ነው። እስካሁን አብራችሁን ስለነበራችሁ ከልብ አመሰግናለሁ። ሰላም ሁኑልኝ።